ፋይናሊ የዲቪ ውጤት ተለቋል። ሁላችሁንም እንኳን ደስ አላችሁ። ይህን ቪዲዮ እየሰራሁበት ባለው ሰዓት ላይ ሜይ 3 ነው ዛሬ ይህን ቪዲዮ እየሰራ ያለሁበት ታይም እና ዛሬ ኦፊሻሊ የዲቪ ሎተሪ ውጤቱ ተለቋል። ስለዚህ በዚህ ቪዲዮ የምናየው እንዴት አድርገን የዲቪ ውጤታችንን ማየት እንደምንችል ነው። እንደደረሰና እንዳልደረሰን ዲቪ እንዴት አድርገን ማየት እንደምንችል በዚህ ቪዲዮ እናያለን። 2024 ላይ ማለትም አምና ማለት ነው። አምና ከኦክቶበር 2 እስከ ኖቬምበር 5 ድረስ ዲቪ ለመሙላት ተፈቅዶ ነበርና በዛ ሰዓት ውስጥ ዲቪ የሞላችሁ ሰዎች በዚህ ቪዲዮ እንዴት አድርጋችሁ የዲቪ ውጤት እንደደረሳችሁና እንዳልደረሳችሁ ማየት እንደምትችሉ በጣም በአጭር ደቂቃዎች ውስጥ በትክክለኛው መንገድ እንዴት አድርጋችሁ የዲቪ ውጤታችሁን ማየት እንደምትችሉ በዚህ ቪዲዮ እናያለን። እሱም ብቻ ሳይሆን ደግሞ የኮንፊርሜሽን ነምበራችሁ የጠፋባችሁ ሰዎች ካላችሁም ደግሞ እንዴት አድርጋችሁ ኮንፊርሜሽን ነምበራችሁን በማግኘት የዲቪ ውጤታችሁን ማየት እንደምትችሉ በደንብ የሚያብራራ ቪዲዮ ሰርችላችኋለሁ። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንደምታዩት እንግዲህ ስቱዲዮ ውስጥ አይደለሁኝም፣ ከስቱዲዮ ውጭ ነው ያለሁትና እንደ ድንገት የዲቪ ውጤት ሲለቀቅ ቪዲዮ መስራት ስለነበረብኝ ስቱዲዮ ገብቼ መስራት ታይም አልነበረኝም እና ውጭ ላይ እየሰራሁ ነው ያለሁት። ስክሪን ላይ እንደምታዩት እንግዲህ ውጭ ላይ ነኝ ያለሁት። አሪፍ ቪዲዮ ይሆናል ብዬ አስባለሁኝ። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁኝ። የቴክኖሎጂ ፍቅሩ ካላችሁ በዚህ ቻናል ላይ የተለያዩ የቴክኖሎጂ ቪዲዮዎችን እንሰራላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ እንሂድ። ዛሬ ማሳያችሁ ያው በስልኬ ነው። አብዛኞቹ የተከታታዮች በስልክ ስለሆነ የምጠቀሙት ስልካችሁ እንዴት ማየት እንደምንችለው የዲቪ 2026 ውጤታችን የምናየው። ስለዚህ ብራውዘራችን ላይ እንገባለን። የኔ ጉግል ላይ ገባና ስክሪን ጋር በምታዩት መልኩ ባለው ሊንክ መግባት ትችላላችሁ። ወይም ደግሞ እዚህ ጋር ታተመጡና ሰርች ባራችሁ ጋር ዲቪ 2026 ብላችሁ ሰርች ታደርጋላችሁ። 2026 ብላችሁ ማለት ነው። ከዛ ይመጣላችኋል ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይላል፣ ወይም ደግሞ ዲቪ ፕሮግራም .state.gov ይላልና እሱን ነው የመጀመሪያውን ክሊክ ታደርጉበታላችሁ። ዌብሳይቱ የሚከፍተው እንደዚህ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ብሎ እንደዚህ ቴንኪዩ ምናምን ብሎ እንደዚህ ፔጅ ነው የሚያመጣላችሁ። ከዛ ወርታች ታደርጉትና ቼክ ስታተስ የሚላለን እሱን እንደዚህ ክሊክ ታደርጉታላችሁ። እንደዚህ አይነት ፔጅ ከመጣላችሁ በኋላ ደግሞ ኢንትራንት ስታተስ ቼክ ኢንስትራክሽንስ ምናምን የሚላለ ሰው እዚህ ጋር ኮንቲኒው የምትላለች ኮንቲኒው የምትለውን አንድ ጊዜ ትጫናላችሁ። ዋናው ፔጅ እዚህ ጋር ነው መሙላት ያለብን ትክክለኛው ነገሮች ማለት ነው። ኢንተር ኢንትራንት ኢንፎርሜሽን ይለናል። እዚህ ጋር እንደምታዩት አራት ነገሮችን እንድናስገባለት ይጠይቀናል። እነዚህ ነገሮች በስርዓት ካስገባን ነው የዲቪ ውጤታችን እንደደረሰና እንዳልደረሰን የዲቪ ሎተሪ እንደደረሰና እንዳልደረሰን ሪዛልታችን የሚነግረን እነዚህ አራት ነገሮችን በስርዓት ስናስገባ ነው። የመጀመሪያው ኮንፊርሜሽን ነምበር ይላል። ኮንፊርሜሽን ነምበር እንግዲህ እንደምታስታውሱት ዲቪ ከሞላችሁ በኋላ የሚሰጣችሁ ቁጥር ነው። እዚህ ስክሪን ጋር እንደምታዩት ከላይ ጋር ያለችው በቀይ ምልክት ያደረኩባት ማለት ነው። እሷ ጋር ያለችውን ኮድ ነው እዚህ ጋር የምታስገቡት። ሰው ቀጥታ ትመጡና እሷን ኮድ እዚህ ጋር ፔስት ማድረግ የምትጠበቅባችሁ። ለምሳሌ እኔ አሁን እዚህ ጋር ስልኬ ጋር ኮፒ አድርጌ ይዣታለሁ። እዚህ ጋር ስልኬ ጋር እንደምታዩት ኮንፊርሜሽን ነምበር ብዬ እችን ይዣታለሁ። ሰው እሱ ኮፒ አደርጋለሁ። ከዛ ቀጥታ እዚህኛው ጋር መጥቼ ፔስት ብዬ ነው ማስገባው ማለት ነው። ወርታች ደግሞ ስታደርጉት ሁለተኛ አለ። ሁለተኛ ሪኳየርመንቱ ደግሞ ላስት ኦር ፋሚሊ ኔም ይላል። እዚህ ጋር ደግሞ የምታስገቡት የአያታችሁን ስም ነው እዚህ ጋር የምታስገቡት። ብዙ ሰዎች እዚህ ጋር የአባታችሁን ስም ምናምን ያስገቡ ይሸወዳሉ። ግን እዚህ ጋር ማስገባት ያለባችሁ ላስት ኔም ወይም ደግሞ ፋሚሊ ኔም የሚለው ላይ የአያታችሁን ስም ነው። ስለዚህ ዲቪ ስትሞሉ ያስገባችሁትን ፓስፖርታችሁ ላይ ያለው ማለት ነው ያንን እዚህ ጋር ታስገባላችሁ የአያታችሁን ስም ማለት ነው። ሶስተኛው ደግሞ year of birth ይላል። year of birth ላይ ደግሞ የተወለዳችሁበትን ዓመተ ምህረት አሁንም አፕላይ ስታደርጉት ማለት ነው። ፓስፖርቱን አምና አፕላይ ስታደርጉ ያስገባችሁለትን ዓመተ ምህረት ደግሞ እዚህ ሶስተኛው ላይ ታስገቡታላችሁ ቀይ ምልክት ያደረኩበት ማለት ነው። ይህንን ሶስት ነገሮች ደግሞ ካስገባችሁ በኋላ የመጀመሪያው ኮንፊርሜሽን ነምበር፣ ከዛ ሁለተኛው ላስት ኔም ካስገባችሁ በኋላ፣ ሶስተኛ ደግሞ year of birthአችሁን ካስገባችሁ በኋላ ወታች ታደርጉት አራተኛ ላይ አውተንቲኬሽን አለ። አውተንቲኬሽን ደግሞ እዚህ ጋር እናንተ ሂማን መሆናችሁን ለማረጋገጥ እዚህ ጋር ይጠይቃችኋል። እዚህ ጋር የምታዩትን ጽሁፍ እዚህ ጋር ደግማችሁ ትጽፋላችሁ። ማይነበባችሁ ከሆነ እዚህ ጋር ሪፍሬሽ ምልክት አለ። ሰው ሪፍሬሽ ስትነኩት ጽሁፉን ሪፍሬሽ ያደርግላችኋል። ሰው ሪፍሬሽ ካደረጋላችሁ በኋላ ደግሞ የሚታያችሁ ሲሆን እዚህ ጋር መታችሁ ታይፕ ታደርጉትና ሰሚት የምትላለች ከታች ሰሚት የሚለውን ስትጫኑ የዲቪ ሪዛልታችሁን ይነግራችኋል ማለት ነው። የዲቪ ሎተሪ ካልደረሳችሁ እዚህ ጋር ስክሪን ጋር በምታዩት መልኩ has not been selected ብሎ እንዳልተቀበላችሁ የሚገልጽ ደብዳቤ ይጽፍላችኋል።
እድሉን አግኝታችሁ ደግሞ ዲቪ ካደረሳችሁ ደግሞ እዚህ ጋር ስክሪን ጋር በምታዩት መልኩ ስማችሁን ጠቅሶ ደብዳቤ ጽፍላችኋል። ሰው በዚህ አይነት አማካኝነት ነው ማረጋገጥ የምትችሉት። እዚህ ጋር መርዳት ያለባችሁ ነገር ብዙ ስካሞች አሉ። እዚህ ጋር ከኤምባሲ ነው የምንደውለው፣ ከዩኤስ ኤምባሲ ነው የምንደውለው እያሉ ብዙ ሰዎችን ስካም ያደርጋሉና ብቸኛው መንገድ ዲቪ እንደደረሳችሁ አምባሳያዎች መንገድ ነው ማረጋገጥ የምትችሉትና እንደዚህ አድርጋችሁ የዲቪ ውጤታችሁን ማየት ትችላላችሁ። ራሳችሁ ከስካመሮች እንድትጠብቁ በዚህ አጋጣሚ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁኝ። የቴክኖሎጂ ቪዲዮዎችን ነው የምሰራው። ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም።